ዛሬ ስለ ሰፕላይ ኤንድ ዲማንድ እናያለን። ምንነቱን እናያለን። ሪል ቻርት ላይ ምን ይመስላል የሚለውን እናያለን። አግሬሲቭ ሴል ነው። አግሬሲቭ ሴል ስንል ቢግ ፕሌየሮች ወይም ደግሞ ቢግ ኢንስቲትዩሽኖች ኦርደራቸውን ፑት በሚያደርጉበት ጊዜ ግዴታ በሚሊዮን የሚቆጠር ህዝብ ግዴታ እዚህ ጋር ኦርደሩን ፑት ማድረግ አይጠበቅበትም። ዲማንድ እንዲፈጠር ወይም ሰፕላይ እንዲፈጠር ትላልቅ ኢንስቲትዩሽኖች በቢሊዮን ዶላር የሚያንቀሳቅሱ ፑት ሲያደርጉ ኦርደራቸውን ልክ እንደዚህ አይነት ሙቭመንት ይፈጠራል። አግሬሲቭ የሆነ ሴል ይፈጠራል። ይህንን ምን ብለን እንጠራዋለን? ሰፕላይ ብለን እንጠራዋለን። የትኛውን ነው ሰፕላይ የምንለው? ይህንን እዚህ ያለውን ሰፕላይ ብለን እንጠራዋለን። ከነዚህ ካንድሎች የተለየውን ካንድል ሰፕላይ ብለን እንጠራዋለን። ዲማንድ የሚለውን ስናይ ደግሞ አግሬሲቭ ባይ ነው። እንደዛው ቢግ ኢንስቲትዩሽኖች እዚህ ጋር ኦርደራቸውን ፑት ሲያደርጉ ነው የሚከሰተው ማለት ነው። አሁን ደግሞ ሪል ቻርት ላይ ምን ይመስላል የሚለውን እናያለን። ሪል ቻርት ላይ ስናይ እዚህ ጋር ያለውን ሰፕላይ ስናይ እዚህ ጋር ቆንጆ ሰፕላይ ያለ እንደምታዩት እዚህ ጋር ፕራይሱ ፈርስት አግሬሲቭሊ ድሮፕ አደረገ። እንደምታዩት እዚህ ጋር በጣም በኃይለኛው ድሮፕ ያደረገው ከዛ ተመልሶ ያንን ኦርደር በሚነካበት ሰዓት ያንን ካንድል በሚነካበት ሰዓት እንዴት እንደወረደ እኛ እዚህ ጋር አድቫንቴጃችን በምን እንጠቀምበታለን? እንዴት አድርገን ከዚህ ጥቅም ይኖረናል የምንለው ስናይ እዚህ ጋር ኦርደራችንን እዚህ ጋር ፑት ማድረግ እንችላለን። እኛ ልክ እንደዚህ አድርገን ኦርደራችንን ፑት ስናደርግ በሴም ፌል ባይሆንም ግን አድቫንቴጅ ኖረን የእነሱን ኦርደር ማወቅ ቻለን። የቱ ጋር እንዳስቀመጡ ከእነሱ እኩል መግባት ባንችልም ግን የቱ ጋር እንዳስቀመጡ እናውቃለን ማለት ነው። እዚህ ጋር ይሄ ሰፕላይ ሆነ። በሰፕላይን ፕራይስ ታፕ በሚያደርግበት ሰዓት እንዴት እንደወረደ እዩት። ሌላ ኤግዛምፕሎችን እናያለን። እዚህ ጋር ኦልሬዲ አስቀምጬላችሁ ነው አግሬሲቭሊ እንዴት ባይ እንዳደረገ። ከዛ አግሬሲቭሊ ባይ ካደረገ በኋላ ያንን መቶ ታፕ ሲያደርገው ልክ እንደዚህ አይነት ሙቭመንት ይፈጠራል። አሁን ይሄንንም ልክ እንደ ሰፕላይ ማድረግ እንችላለን። ምክንያቱም አግሬሲቭሊ ፕራይስ እየሄደ ያለው፣ ስለዚህ እንደ ሰፕላይ መጠቀም እንችላለን። ልክ ሲነካው ድጋሚ እንዴት እንደሄደ እያያችሁት ማለት ነው። ከዛ እዚህ ጋርም ልክ እንደዚህ አግሬሲቭሊ ብዙ እንደዚህ አይነት ካንድሎች ሲሆኑ አግሬሲቭ እንለዋለን። ያም አሁን እዚህ ጋር ኦርደራችንን ፑት ብናደርግ አያችሁት፣ ልክ እንደዚህ ነው። ሰፕላይ ኤንድ ዲማንድን እያየን ስለሆነ እነዚህ ዲማንዶቹ ናቸው። እዚህ ጋር ያየነው ሰፕላይ ነው። እዚህ ጋርም በምናይበት ሰዓት በጣም አግሬሲቭሊ ነው እየሄደ ያለው። ከዛ በኃይለኛው ከሄደ በኋላ ልክ ሲመለስ ያንን ቦታ ታፕ ሲያደርገው እንዴት እንደሚከሰት እኛ እዚህ ጋር መግባት እንችላለን ማለት ነው። ልክ እንደዚህ ኤግዛምፕሎችን እያየን አሁን ይሄ ብዙም እንትን አይባልም፣ ግን የምናውቀው እዚህ ጋር ልክ እዚህ ጋር በሚነካበት ሰዓት ልክ እንደነካው እንዴት እንደወረደ እያችላል። እዚህ ጋርም እንደምታዩት ያው ልክ እንደነካው ይወርዳል። እዚህ ጋርም ልክ እንደነካው አግሬሲቭሊ እንዴት እንደሄደ ከዛ እዚህ ጋር ልክ እንደነካው ድጋሚ ይሄዳል ማለት ነው። ያው እዚህ ጋርም እንደምታዩት